ያቺ ሴት እንዴት ነሽ? ሀገርሽ ሆነሽ ብዙ ዓላማ ያወጣሽው ከሀገርሽ ስትወጪ ግራ የተጋባሽው እንዴት ነሽ? ያቺስ እንዴት ነሽ? አንቺ የተኝተሽ ብዙ ህልም ያለምሽው የቤተሰቦችሽን ቤት ፎቁን የሰራሽው ለራስሽ መኪና ሶስቱን የገዛሽው ለልጆችሽን ቤት ለብቻ ያደረግሽው ደህና ነሽ? ያቺ ሴት እንዴት ነሽ? እኔ እኮ አልቆይም እዛ ቢሄድ ኑሮ ቶሎ እመለሳለሁ ሁሉንም ሞልቼ ቤቱም ሰርቼ ለቤተሰቦቼም ለራሴም ይደርሳለሁ። ቶሎ ይመለሳለሁ። 2 አመት በቂ እኮ ነው። እነሱ እኮ አላማ ስለሌላቸው ነው እንጂ አላማ ቢኖራችሁ ኑሮ 2 አመት 3 አመት በቂ ነበረ። እስካሁን ምን እያደረጉ ነው? 4 አመት ጠፍታ መሆኑ ነበረ ብለሽ ያማሹ እንዴት ነሽ? ደህና ነሽ? ለጓደኛሽን እዛ ሆነሽ የመከርሽው ተይ ይበቃሻል፣ ወንድ መቅለብ ወንዱን አትቅለቢ፣ ይበቃሻል፣ አሁን ለራስሽ ኑሪ፣ ወደ ሀገርሽ ተመለሽ ብለሽ የመከርሽው እንዴት ነሽ? ደህና ነሽ? እዛ ላይ ስትደርሺ ግራ የተጋባሽው ሁሉም ነገር የማይታይሽ ሚታይሽና አንቺ ጋር የሚሆኑና አንቺ ጋር ቢኖሩ ድክመቱን ብቻ የሚሆኑ እንዴት ነሽ? ደህና ነሽ? እኔ እኮ ያቺ ነኝ ሀገር ውስጥ ሆና ብዙ ያለመችው ለጓደኞቿም ብዙ የመከረችው እኔ እኮ ያቺ ነኝ። እዛ ጋር ስትደርስ ግራ የተጋባችው ቁጥሩን እንዲህ ገንዘቡን ማታውቀው ቁጥሩ ቢበዛም ምንም አይደርስለት ያቺ እኮ ነኝ። እኔ እኮ ያቺ ነኝ። ሁላችሁም ይቅር በሉኝ ብዬ የቱን ልጠይቃቸው? ብዙ አምቻቸዋለሁ እኮ እናንተ ያላማ ያላችሁም እንዴ ምናምን ብዬ አምቻቸዋለሁ። አሁንስ እናንተስ ምን ትሉኝ? ምን ትሉ ይሆን? እባካችሁ ይቅር በሉኝ። እኔ እኮ ያቺ ነኝ ብዙ ያልኳችሁ ወደ እናንተ ተቀላቅያለሁ። አሁን የእናንተ ህመም ገብቶኛል። ያኔም ለእናንተ ህመም ምን እንደሆነ ገብቶኛል። ለእናንተ ስቃይ ምን እንደሆነ ገብቶኛል። ቁጥሩን እንጂ ገንዘቡን ማታውቁ አንድ አመት አንድ ወር ያልመሰላችሁ አሁን ገብቶኛል። ይቅር በሉኝ። ቃል የለኝም። ምንም ማለት አልችልም። ይቅርታ ይቅርታ፣ ሴቶች፣ የአረብ ሀገር ሴቶች ይቅርታ፣ የሰው ቤት ያላችሁ ሴቶች ይቅርታ። ምንም ማለት አልችልም። ብዙ ብዬ ነበር ሀገር ቤት ያለሁት። አላማ የላችሁም እንዴ? እስካሁን የሚሰሩ ይሁን ምን አይነት ሰዎች ናቸው? 4 አመት 6 አመት አሁን መጥቶ አይቀመጥም፣ አያርፉም። ለምንድን ነው እስካሁን ለወንድ ነው ገንዘብ የሚልኩት ምናምን ብዬ ብዙ ብዬ ነበር። አሁን ግን አይቻችኋለሁ። እናንተ ምንም አላጠፋችሁም። አሁን እኔ ወደ እናንተ ተቀላቅያለሁ። ይቅርታ። የላክን እኮ አይደለም፣ እኛ እኮ ያጠፋን አይደለም። ለማጥፋት ቀርቶ ቁጥሩን እንዲህ ገንዘቡን እኮ አናውቅም። አዎ አናውቅም። ድክመቱን እንጂ ገንዘቡን አናውቅም። ደክሞናል።
አለን እኮ አላማ፣ ብዙ አላማ አለን። አሁንም እኮ ተስፋ አልቆረጥንም፣ ያለምን እኮ ነው። ግን መቼ እንደምንደርስ አናቅም። ድሮ እዛ ሆነን እናውቃለን ነበር፣ አሁን ግን አናቅም። አሁን ግን ጠፍቶብናል አላማው። መቼ እንደምንደርስ አሁን አናቅም። ያ ረቢ አንተ ከሁሉም በላይ ታውቃለህና እርዳን። አሚን።